ሰላም የዩቱብ ቤተሰቦቼ እንዴት ናችሁ? እኔ ያለሁኝ አልሐምዱሊላህ። ዛሬ እንግዲህ ልክ እንደተለመደው አንዳንድ ነገሮችን ሌላችሁ ነው የመጣሁት ማለት ነው። እንደውም የዛሬ ቪዲዮ ደግሞ ያው የዛሬ ምክሬ ደግሞ የሚጠቅመው የበለጠ የሚጠቅመው ለአዳዲሶች ወደዚህ ሀገር ለሚመጡት ይሆናል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንዴት አሳለፋችሁ? ኢድ እንዴት አለፈ? ያው ወር ከሞላ በኋላ ነው። ሌላኛው ኢድ ልመጣ ሲል ነው እኛ ስለ ኢድ የምንጠይቀውና ማለት ነው። እና ቢዚ ከመሆናችን የተነሳ ነው ማለት ነው እንግዲህ እንደዚህ የሚሆነው። በጣም ይቅርታ። እና እንዴት ናችሁ? እኔ ጋር አለሁኝ አልሐምዱሊላህ፣ ሁሉ ሰላም ነው። ኢድም በሰላም አልፈዋል አልሐምዱሊላህ። ያው አድካሚ ነበረ ሁሉም ነገር ያኔ ኢድ እንግዲህ ሀገራችን ላይ ሆነን ራሱ ትንሽ ከበድ ይላል የኢድ ዝግጅት ምናምን ነገር። እንግዲህ ምንም አይልም አልሐምዱሊላህ፣ ብቻ በሰላም አሳልፈናል። እና እንግዲህ የዛሬ ምክሬ እንዳልኳችሁ አዳዲስ ወደዚህ ሀገር የሚመጡ መጠንቀቅ ያለባቸው አንዳንድ ነገሮች አሉ ማለት ነው። እና ግዴታ ያው ደርሶበት መሆን የለበትም ብዬ ነው የማስበው። አንድ ሰው የሆነ ነገር ከደረሰበት በኋላ እንደገና ውይ ለምን እንዴት ሊደርስብኝ ቻለ ምናምን ብሎ ከሚል ቀድሞ የደረሰበት ሰው ለአንድ ሰው ሼር ቢያደርግ ጥሩ ይሆናል ብዬ ስላሰብኩ ነው ማለት ነው። እና ምን ልላችሁ ፈልጌ ነው፣ አዳዲስ ወደዚህ ሀገር የምትመጡ ልጆች ቀድማችሁ መብትና ግዴታችሁን በደንብ አውቃችሁ ብትመጡ፣ አሁን ደግሞ እዚህ ያላችሁም ያው ማወቅ ትችላላችሁ ብዬ ነው የማስበው። ምክንያቱም ቪዲዮ የሚሰሩ በየቲክቶኩም አሉ ጎበዝ ልጆች ስለ ህጉ በደንብ ጠንቅቆ የሚያውቁ ልጆችም ስላሉ ከነሱም ማወቅ ትችላላችሁ። እንደገናም ደግሞ መጠየቅም ትችላላችሁ ከሚያውቁ ሰዎችም ማለት ነውና ያው እኔ ከደረሰብኝ ነገር አንፃር ነው ሌላችሁ የፈለኩትና እና ምንድነው አሁን ለምሳሌ ልክ እናንተ ስትመጡ ግዴታችሁ የሆነውንም ግዴታችሁ ያልሆነውንም እነሱ ዝም ብሎ ነው የሚያዙት ማለት ነው። እንደፈለጉ ትችላላችሁ አይሉም፣ አይትችሉም አይሉም። በቃ ልክ ዝም ብሎ ነው ማለት ነው። የፈለጉትን ነገር ነው የሚያዙት። እኛ ደግሞ ያንን ነገር እንዴት እንደምሰራ አላቅም፣ እንዴት እንደምሰራ እኔ ይሄን አልችልም ቢባል እነሱም ቀድሞ ይጠነቀቃሉ ማለት ነው። እንደሚሆነው ያደርጋሉ ማለት ነው ያንን ነገርና ለምሳሌ እናንተ ከሀገር ስትመጡ ከሀገር ገና ስትመጡ ማለት ነው መብትና ግዴታውን ማንም ያው በደንብ ሊያውቅ አይችልም። አንዳንድ ልጆች ናቸው ቀድሞ ቲክቶክን እንደዚህ ዩቲዩብንም በደንብ የሚከታተሉ ልጆች ያውቃሉ ብዬ ነው የማስበው። ያው አብዛኞቹ የማያውቅ ነው በርግጥ። እና ይሄን ልላችሁ የፈለኩበት ምክንያት ደግሞ ያው እኔ የደረሰብኝ ነገር ስላለ ነው። እና ያ ደግሞ እኔ ባለማወቅ መጀመሪያ ባደረኩት ነገር ነው ማለት ነው። እና ከአረፋ ጋር ተያይዞ በጣም ከባድ ጊዜ ነበር ያሳለፍኩትና ምንድነው አሁን እኔ እንደመጣው ነበርና ሴትዮዬ መጥቼ በአረፋ ሰሞን ነበረ ሲመጣም የመጣሁትና ልክ እንደመጣሁኝ ሳምንት 2 ሳምንት እንደዛ ምናምን ቢሆነኝ ነው ከዛ መኪና እንጠባ ያለችኝ ማለት ነው ሴትዮዬ። ከዛ እንጠብላኝ ተነስታ እኔ ጀመርኩኝ ማለት ነው። ልክ እኔ ሲጀምር እሷ ቁጭ ብላ ነው ማየት ጀመረች ማለት ነው። ከዛ ያው እንግዲህ ስራ ከተባለ ራሴ ማያዝ የሚባል ነገር እኔ ከተወለድኩ ጀምሮ አላቅበትም አልችልበትም ማለት ነው። በቃ ስራ ከተባለ መስራት ነው፣ ምንም እንትን አይደለም ማለት ነው። ወደኋላ ምናምን ማለት አልችልበትም። እና ምንድነው መሰላችሁ ልክ መኪናውን ማጠብ እንደጀመርኩኝ ቁጭ ብላ ነው ማየት ጀመረች ማለት ነው። ከዛ
ከዛ ጊዜ ጀምሮ በየ3 ቀኑ በየሳምንቱ ምናምን እጠቢ ትለኛለች ማለት ነው። ከዛ ኖርማል በቃ ስራዬ አድርጌው ማጠብ ጀመርኩኝ ማለት ነው። እና መኪና እጠቡ ሲሏችሁ አልችልም በሉ። እውነቴን ነው የምላችሁ ማለት ነው። በጣም ነው የሚጎዳው። በጣም ነው የምጎዳው ማለት ነው። ወገባችሁ ብጥስ ነው የምለው። እጃችሁ ራሱ ትከሻችሁ እንዳለ ነው የሚያማችሁ። ወላህ ላዚም ነው የምላችሁ ማለት ነው። እና ምንድነው የተፈጠረው ነገር መሰላችሁ? እኔ አሁን ያው እያጠብኩ ነበር። አሁን ከመጣሁኝ 1 አመቴ ነው። ባለፈው ከአረፋ ጋር ተያይዞ በጣም ብዙ ስራ ነበረ። ምንም እረፍት የሚባል ነገር አልነበረም። ከዛ ቤተሰቦቿ ቤት ራሱ እኔን ነው ቁጭ ብሎ የምጠብቁት። ኪችን ምናምን እንግዲህ እቃው እንዳለ ወጥቶ ነው ታጥቦ ምናምን ነው የሚመለሰው እና እኔን ነው የምጠብቁት። እነሱም የኛም ቤቱን ሲጨርስ እንደገና እነሱ ጋር ምጄ ነው የማስተካክለው ማለት ነው። እና ግዴታ አይደለም አውቃለሁኝ። አሁን የቤተሰቦቿ ቤት የመስራት ግዴታ የለብኝም። ለምሳሌ አሁን ዛሬ ከምስና ጁማ ምናምን ማንም ሰው ሊሰራ ይችላል። ምክንያቱም የእረፍት ቀን ስለሆነ ይሰባሰባሉ። ምግብ ልትሰሪ ትችያለሽ፣ እቃ ልታጥቢ ትችያለሽ። ምንም ማለት አይደለም ትያለሽ። እና ይሄ ደግሞ እንደዚህ በቃ ከባባድ ስራዎችን እቃ ሁሉንም አውጥተሽ ምናምን ማጠብ፣ ክቺናቸው ምን እንደሚያክል እቃቸው እንዴት እንደሆነ እንግዲህ ታውቁታላችሁ ብዬ ነው የማስበው። እና የቤተሰቦቿ ቤትም እንዳለ ቁጭ ብሎ እየጠበቀኝ እኔ እየሰራሁኝ ምናምን። ከዛ ልክ አረፋ ወጥቶ 2 ቀን ምናምን ሲሆን ደግሞ ቤተሰብ እንዳለ ተሰብስቦ ነው የሚመጣው ማለት ነው። ያው ታውቁታላችሁ እንግዲህ የምታውቁት። እና በዚህ መሀል እኔ በጣም ደክሞኛል፣ እግሬ አብጧል ምናምን ነገር፣ በጣም ስራ በዝቶብኛል ምናምን ነገር። ከዛ በቃ የኛ ቤት ስንመጣ ሌላ ስራ አለ። ልብስ ብትሉ የኔን ቁመት አክሏል። በቃ ምን ልበላችሁ። ከዛ እንትን አልኩኝ ማለት ነው። የእነሱ ስንጨርስ 2 ቀን ምናምን እዛ አደርን። መጣን። ልክ እዚህ ስንመጣ መኪና ይጠቢ ያለች ማለት ነው። ስመጣ ቤቱ አዋራ ነው፣ ቆሽሿል፣ መታጠብ ይፈልጋል። ልብስ እንደዛ የምትተኮስ ልብስ ነበር። በቃ ስራ እንዳለ ተደርድሯል። በዚህ መሀል መኪና ይጠቢ አለች። ከዛ አይ እኔ ደክሞኛል አልኳት ማለት ነው። እሺ በቃ ነገ ይጠቢ አለች። ደክሞኛል አልኳት። ደክሞኛል፣ እጄንም ደክሞኛል። እጄ በቃ ምንም ነገር መያዝ ራሱ እያቃተኝ ነው፣ ድክም ብሎኛል አልኳትኝ። ከዛ እግሬንም ይኸው እግሬን እዩ ብዬ ምናምን እግሬ ያበጠው ምናምን አሳዩአትኝ ማለት ነው። ከዛ ታጥቢያለሽ አለች። አይ አላጥብም፣ እንደውም እኮ ግዴታ አይደለም፣ ግዴታዬ እንዳልሆነ እኮ እያወቅኩ ነው እስከዛሬ ስሰራ የነበረው ምናምን ብዬ እኔም መልስ ሰጣት። ተነስታ ልመታኝ በቃ ልደበድበኝ አልኳችሁ። ከዛ ብስሚላሂ ረህማን ረሂም እና ልደበድበኝ ተነሳች ነው የምላችሁ። ይኸው ነገ አለች፣ ነገ እዚች ቤት አትውያትም፣ አዘጋጂ፣ ልብስሽን አዘገጃጂ፣ ኢትዮጵያ ትሄጃለሽ አለ። እሺ አልኳት። ጠይብ አልኳት እንዲህ ብዬ ማለት ነው። ከዛ አሀ አንቺ መሄድ ስለምትፈልጊ ነው ለካ አላጥብም የምትዩ አለችኝ ማለት ነው። አይ እኔ መሄድ ፈልጌ ሳይሆን አንቺ ትሄጃለሽ ስላልሽ ታዝዤሽ ነው አልኳት። ሲሪየስ በቃ መነጋገር ጀመርን። መልስ መስጠቱላ አልወድም እኔ በነገራችሁ ላይ ማለት ነው። እና እንደዛ ስንል ኢትዮጵያ ትሄጃለሽ ስትለን እሺ ሲላት ጊዜ አንቺ መሄድ ስለምትፈልጊ ነው አላጥብም ያልሽው ምናምን፣ ልደውል መክተብ ልደውል ምናምን ነገር ቢሮ ልደውል አለች። ደውይ አልኳት። እስቲ የምታገኘውን መልስ ልየው ብዬ። ማንም ሊያስገድደኝ አይችልም እኔ በፍላጎቴ እንትን ካላልኩኝ ማለት ነው። መኪና ማጠብ ማንም አያስገድድም። እና መኪና አላጥብም ብላለች ብላ ልደውል ወጣች እና ቀድማ አይቷ ጋር ስደውል እንደ ግዴታ እኮ አይደለም ሲጀመር መኪና ማጠብ አለቻት። እህትዮ ደግሞ ቢያንስ በቃ ከሷ የተሻለች ሰው ናት እና ታውቃለች፣ እውቀት አላት በጣም እና ግዴታዋ እኮ አይደለም ሲጀመር ምናምን ነገር ስትላት ትታ ተመለሰች እና ወርቅ አንስታ ሌላ ቦታ መደበቅ ጀመረች ማለት ነው። የሆነ በቃ ስለተቆጣችኝ ምናምን ወርቋን ይዤባት መሄድ ነው የመሰላት እሷ።
ከዛ እኔ ጋር ሌላ ደግሞ የጋብቻ ወርቅ ትልቁ አለ አይደል? አንገታቸው ላይ የሚያደርጉት ታች ድረስ ነው የሚደርሰው። ትልቅ ነው የምታውቁት ታውቁታላችሁ። እና እኔ ጋር ነበረ ታጥባ ምናምን ረስታው እኔ ወስጄ የሆነ ቦታ አስቀመጥኩኝ ማለት ነው። ከዛ ልደብቀው ሲጀምር ይኸው ይሄንንም ጨምሪና ደብቂ ብዬ ማለት ነው ሰጠኋትኝ። ይኸው ይሄንንም ጨምረሽ ደብቂ አልኳት እና ሰጠኋትኝ ማለት ነው። ከዛ እሺ ብላ ተቀበለችኝና የነበረው ቦታ ላይ ቁጭ አረገችው። እንዴ መስረቅ ብፈልግማ ይሄን አሰጠኝም ብላ እኮ ነው። ከዛ እንደዛ አለፈ። ሌላ ደግሞ ማስለመድ የሌለባችሁ ነገር ምንድነው? ማሳጅ ማድረግ። ወላህ ላዚም ነው የሚላችሁ፣ ማሳጅ ማድረግ በጭራሽ እንዳታስለምዱ። ምክንያት ስላለኝ ነው እንደዛ ያልኩበት ምክንያት ማለት ነው። እናንተ አንድ ሰው ማሳጅ አድርጋችሁ ካሳያችሁ ማለት ነው ያ ሰው ቤተሰቡን ሙሉ ነው የሚያዳርሰው። ወይ እንዴት አድርጋ እኮ እንደዚህ አድርጋልኝ እኮ ምናምን ይልና ያወራል። ከዛ ቤተሰቡ ሙሉ ማሳጅ አድርግኝ ይላቸዋል ማለት ነው። ስለዚህ ማሳጅ እንዳታደርጉ፣ ወላሂ እውነቴን ነው የምላችሁ ማለት ነው። ምክንያቱም አንዳንድ ቦታ ላይ ደግሞ የሰማሁት ምንድነው ወንዶችም ይላሉ አሉ አስተግፍሩላህ እና ወንዶችም ማሳጅ አድርግኝ ይላሉ አሉ። እኛ ቤቱ እንኳን አልሐምዱሊላህ ወንድ የለም። ያው ሴትዮዋ ናት አርግኝ ብላኝ የምታውቀው። ከዛ ልጆቹም ጀመሩኝ ማሳጅ አርግኝ ማለት ነው። እና ማሳጅ ማድረግም በቃ ግዴታ አይደለም ሲጀመር። ያው እንደውም ያኔ ደስ የማይል ነገር ነው ሲጀመር ማለት ነው። በጣም አሮጊት ከሆነች እና ደካማ አሮጊት ከሆነች ምናልባት ያው በአዝናችሁ ልታረጓት ትችላላችሁ በራሳችሁ ፍላጎት እና ባታስለምዱ ጥሩ ነው ባይነኝ እኔ በኔ ሀሳብ እና እንደዛ ነው እላችኋለሁ። ያለው ነገር ይሄን ይመስላል። ላይክ ሰብስክራይብ ማድረግ እንዳትረሱ ቤተሰብ እና ኮሜንት ስር ደግሞ አስቀምጡ ሀሳብ አስተያየታችሁን። ምናልባትም እንደኔ ያጋጠማችሁ ሰዎች ልትኖሩ ትችላላችሁና ማለት ነው። እና ያው በመኪናው ጉዳይ ላይ እንግዲህ እስከዛሬም እስካሁን ሰዓት ድረስም የሆነ ያልተፋታኝ የሆነ በቃ